አንተ ነህ በጋራጅ እኔ ነኝ በጋራጅ አረጄ ገፍፌ በልታል እሺ በጉ ለማንኛውም ታርዷል አንተ መክፈፍ ብቻ ነው ና እንሂድ አይ ነፍስ ይወጣ ነገር ነው ያልገፈም ማለት ነፍስ ሳይወጣ ገፍፌ ያስረክባል ምን ማለት ነው ነፍስ ካገፈፍኩትም በኋላ ባዶ እርቃኑን ቆሞ ሲል ትሰማዋል እርቃኑን ቆሞ አንተ ልታሾፍ ነው እንዴ አይደለም እና ሾፍ ሙያ እኮ ነው ሙያ ማልችለው ነገር አልችልም ዳልም ይችላል ደግሞ በኩራት በኮንፊደንስ ይችላል ይላል ሰማኝ ታይ ሰፈር በሬ አለ በሬ ታርዳለን አንድ በሬ አለ በሬ አልችልም ማለት አይ እንደዚህ አልችልም ማልችለው አልችልም እንዴ አንተ ጤነኛ አይደለም እንዴ ፍየል ባለ አንድ ብልት ፍየል ባለ አንድ ብልት ብቻ ባለ አንድ ብልት አልችልም ፍየል አው አንተ ያሾፍክ ነው እንዴ ከዚህ በላይ መቀለድ አልችልም እኔ ኩራሌው ነኝ በረታችሁ ሰላም ነው በረታ እንዴ ነው ጠፋን አይደል አዎ ጠፋችሁ በዛው እናንተ አረ ችግር የለውም ጋሼ ያው እግዚአብሔር የሚፈልገውን ሰው የሚወደውን ሰው ነው የሚወደው ሁላችንም ወረፍተኞች ነን አዘን ደግሞ አይቻጉዳል ሰውን ይጎዳል ያለው ሰው አሁን እኔ እና እሱ አንድ ላይ ተወልደን አንድ ላይ ነው ያደግነው እና ቃለን እሱ ነው ቤት መሳለ ብላ ብሎ ገብቶ ሊሞት ይችላል አረ ራስ ድብን በል አንተ አመዳም አንተ ውጦ ዝም አንተን ስራ ጠራጊ ተው ልጆች አትጣሉ ተጉራ አብቀለን እኛ ለቅሶ ተው አትጣሉ አዘን ነው አመጣጣችን እኮ ቢሮ እንነጋገራለን ምናግዝ ነው ቢሮ እንነጋገራለን የሚታገዝ ነገር አለ የጎደለው ምንድነው ሬሶ የሚገንዘው ሰው ጠፋ የሚገንዘው ሰው ጠፋ ወይ ልጅ አንተ ገንዝልኝ አንተ ጎበዝ እኔ እርግማን አለብኝ ደግሞ ገሌን አልታጠብኩም አመት ከ6 ወር ሆነ አንተ ድሮም አውቃለሁ የፈጣሪ እንትን አለብሽ ልጅ አንተስ እንኳን ጋሼ ንቅሳት እኮ ያለበት ሰው እኮ መገነዝ አይችልም በእኛ ሀገር ስታንዳርድ ንቅሳት ያለበት ሰው አይገንዝም እሺ ሬሶ ምን ላድርጉሽ አትተባበሩኝም እሺ ምግብ ሆኖ በላት እሺ ወጥ መስራው ሲል ምግብ በላት ጋሺ ምግብ ሬሶን አስቀምጦ ምግብ ሲበል ይዋጥሎታል ምን እንዴ ሬሶ ተቀምጦ እሺ ኤልያስ ሁለተኛ ሚስት ይቅርብህ ተው በእናትህ ተው አገባለሁ አንተ በሁለተኛ ሚስት ዙሪያ እንዳትከራከረኝ የጎደለኝ ነኝ ታውቃለህ አንተ ይኸውልህ ግን አሁን አናስገባም ሰርገኛ ሌላ ታሪክ ገብቷል እሱም አስቸጋሪ ናቸው እኮ የመጀመሪያ ሚስቴን አሮጊቷ አሳገባት ራሱ ቀጥቅጠው ሊገሉኝ ነበር ቤተሰቦች ባለፈው የሙሽራይን ጠፋ እዚህ ሰፈር አስገባም ወንድም አረ ቆያ ወንድም ነው በለናችሁ ምንድነው መለጥፉት ባነር ነው ወንድሜ ባነር እየለጠፈን ነው የሴቶች ጥቃቅ ሰራተኛ ሳይሆን ሴቶች ነው ምን ጥቃቅን ነው ያልኩት የምንጠቃሽ ሰራተኛ እንፈልጋለን የሴቶችን በብዛት ያው ሴቶች ነው የምንፈልገው ወንድ አፈልጉ አይ ወንድ ደግሞ ሌላ ጊዜ እንዴ ወንድ እያገለላችሁ ነው እንዴ ንገረኝ ሐሳብ ወንድ እያገለላችሁ ነው አይደለም ምንድነውና የቤት ሰራተኛ ወንድ ለምን አይሰራም ምን ያንሷል ወንድ ልጅ ምን ያንሷል ምንም ወንድም ምንም ምክንያት አለ ንገረኝ እኮ ተረጋጋሽ ተታሰር ትጠፈነጋለህ ትገባለህ